ባለቤቱ ጋር መጣ ናይት ክለብ እና የኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ ትቀበላለች ብር ትሸልመኛለች ሚስቱ ትቀበላለች ትሸልመኛለች አሁንም እንደገና ደግሞ መልሳ ትጠይቃለች እኔ እንድገባ ደግሜ እዛ በቃ ልክ ሲወጣ ፈልጋለሁ አለኝ ምንድነው አልኩት ይዞ አይ ፈልጋለሁ በሰላም አልኩት በቃ ኮስተርተር አለ እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችንን ያስደስትከው ምናምን አለች እሷ በቃ ደስ ብሏታል አለ አግባት አለኝ እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳይ እዚህ ውስጥ ምን ለማለት ፈልገህ ነው መኪናዬ ውስጥ አንተ ነህ አለኝ መሮጥ ነው እሱ መኪናዬ ውስጥ አንተ ነህ እቤቴ አንተ ነህ እዚህም ይኸው ዘይን ካልክ ብላ ዛሬን እንኳን እንረፍ ብላት ድምጽ ስልችት ያለኝ ሰው ብትኖር አንተ ነህ ሰው እንዴት ሌላ ሙዚቃ አይከፍትም ያለ አንተ ሌላ ተሰማማለኝ ከዛ በቃ በጣም ይቅርታ እንግዲህ ምንም ማድረግ አልችልም አልኩት